ሲጀመር ከዩቲዩብ ይልቅ በቃ በቲክቶክ ነው በጣም ብዙ ዶላር መስራት የሚቻለው ሲጀመር ማለት ነው። ግን የተለያየ ሜትዶች አሉ። ሲጀመር ጽናት መጀመሪያ እዛ ጋር ያለውን በጣም ትኩረት ሰጥቶ መስራት ስለሚያስፈልግ ነው እንጂ በዚህኛው ነው በጣም ብዙ እንትን የሚሰራው። የተለያየ ሜትድ ያለው ባይዘይ በብዙ ነገር ማለት ነው። አንደኛ ቀጥታ እንትን ነው ላይፍ ላይ በመግባት እሱ ደግሞ ምንድነው ያው የግዴታ ክራይቴሪያ የሚያስፈልገዋል። የተለያዩ ክራይቴሪያዎች እዛ ለመግባት ማለት ነው። እና ያ ክራይቴሪያ ስለሚያስፈልገው እነዛን ክራይቴሪያዎች ደግሞ ፉልፊል ለማድረግ ምንድነው 1000 እንትን 10000 ፎሎወር እና ምናምን የሚል ነገር አለ። እና እሱን ነገር ምንድነው አንደኛ 10000 ፎሎወር ማለት፣ ሁለተኛ ደግሞ በሚቀጥለው በባለፈው 30 ቀን የአንድ ቪዲዮ 100,000 እይታ ወይም አጠቃላይ የቪዲዮ 100,000 እይታ መሆን መቻል አለበት። ከዛ ሲቀጥል ደግሞ ከ18 አመት በላይ መሆን መቻል ግዴታ ይጠይቃል፣ ግዴታ ማለት ነው። ስለዚህ ያ ስላለው እነዚህን ነገሮች ኦቤይ ማድረግ ማለት ነው። ከዛ በኋላ እንግዲህ አፕላይ ማድረግ ነው። ክሬተር ሪዋርድ የሚባለው ጋር ወይም ክሬተር ቱል የሚባለው ጋር አፕላይ ማድረግ ነው። በቃ ጆይን ማድረግ ጆይን ካደረጋችሁ በኋላ ማለት ነው እሱ ቀጥታ በቪው መጠን ነው የሚከፍለው። በቃ በቪው መጠን ዳይሬክትሊ። ግን ዋና ሚስጥሩን ኢትዮጵያ ውስጥ ያሉ እንትኖች አይናገሩም። ለምን? በቃ መናገር አይፈልጉም። እነሱ እየሰሩበት ዳይሬክት ገንዘብ እያገኙበት፣ ግን ዋና ሚስጥሩን አይናገሩም። እነሱ ምንድነው ለፎሎወራቸው ብዛት ብቻ ለላይክ እንዲያገኙ ብቻ የተናገሩ መስለው ዋና እንትኑን ግን ሳይናገሩ የተናገሩ መስለው እንዲሰሩ አድርገው እንትን ይላሉ። ግን እሱ ውሸት ነው ሲጀመር። ምንም ዋና እንትኑን አይነግሯቸውም። ያ እንዴት ነው የሚሆነው? መጀመሪያ ሪጅን ይቀየራል እዛ ጋር ማለት ነው። ኮንቴንት ሪጅኑ ወደ ሌሎች ሀገሮች ይቀየራል። ወደ 7ቱ ሀገሮች ወደ ዩናይትድ ኪንግደም፣ ዩናይትድ ስቴትስ እና ሌሎችንም ግዴታ መቀየር መቻል አለበት እንጂ በኢትዮጵያ እንትን አይሰራም። ኢትዮጵያ ውስጥ እና ሌሎች ሀገሮች አይሰራም። ከ7ቶቹ ሀገሮች ውስጥ እሱን ቀይረን ነው መጀመሪያ አካውንቱ ራሱ የሚከፈተው ማለት ነው። ያ እንዴት ይሆናል የሚያላችሁ ከሆነ ቀጣይ እንትን ይሰራበታል። እሱ ችግር የለውም። እንዴት እናደርገው የሚለውን ግን ያን ካደረግን በኋላ የምናደርገው ምንድነው የሆነ ኮንቴንቶችን መጀመሪያ እነሱን መለየት መቻል ነው። ምን አይነት ኮንቴንት እንስራ ነው። ይሄ ዝም ብሎ ከኮሚኒቲው ወጣ ያለ ምናምን ሳይሆን ሰው ሊያይልን በሚችል መንገድ አሪፍ እንትኖችን ኮንቴንቶችን እንትን ማለት ነው መርጦ እነዛን መስራት ማለት። ለምሳሌ በመኒ እንዴት መስራት እንደሚቻል፣ እንዴት ገንዘብ መስራት። አሁን ይሄ ብዙ ሰው እይታ አለው፣ ብዙ እይታ ይኖረዋል ብዬ የምገምተው የገንዘብ እንዴት እናገኝ የሚለው የሁሉም ኢሹ ስለሆነ። ፖለቲካል ኮንቴንት አሁን ትንሽ እይታ ነው የሚኖረው፣ በጣም ትንሽ እይታ ማለት ነው ከሌሎቹ። ግን አሁን በኢኮኖሚ ቢሰሩ ወይም የሞቲቬሽናል ስፒከር እና ሌሎች እንትኖች በጣም ብዙ ቪው ነው ያላቸው፣ በጣም ብዙ ማለት ነው። እነዛን ኮንቴንቶችን መምረጥ። ከዛ በኋላ ምንድነው በሚቀጥለው 30 ቀን ውስጥ እንደምንም 100,000 እይታ ለማግኘት መሞከር፣ ከዛ 10,000 ለመግባት መሞከር። ከዛ ደግሞ ኮንቴንት ቀይረን ከኢትዮጵያ ውጪ ባሉ በ7ቱ ሀገራት ውስጥ እንዲሆን አካውንታችን በዛ ውስጥ እንዲሆን ማድረግ ነው። ከዛ በኋላ ግን ቀጥታ ከክሬተር ፈንድ ሪዋርድ ወይም ክሬተር ቱል ከሚለው ቀጥታ ዳይሬክትሊ ኮኔክት እናደርገዋለን። አፕላይ እናደርግና ሞኔታይዜሽን በየወሩ በጣም ብዙ ሺህ መቀበል ይቻላል ከዩቲዩብ በበለጠ መንገድ ማለት ነው። ግን ሌሎችም አማራጮች አሉት። ለምሳሌ ላይፍ ከገባን በኋላ ቀጥታ ኮይኑን የሚሰጠንን የምንሰበስበውን ኮይን ወደ ዶላር መቀየር ይቻላል በቀላሉ ማለት ነው። እሱን መቀየር ይቻላል በቀላሉ ኮይኖችን። እና እዛ ጋር ደግሞ እንዴት ልንሰበስብ የምንችልባቸው ሜትዶች ምናምን አሉ። ሞር እንደዛ ማድረግ የምንችልበት መንገድም ሊያሰጡን የሚችሉ ኮንቴንቶችን መስራት መቻል አለብን። ሰው እንዲሰጠን ማለት ነው። እነዚህ ኮይን እንዲሰጠን እነሱን የሚገፋፋ ለነሱ የሚጠቅም አይነት ነገር መስራት ወይም ደግሞ እንዲሰጡን የሚገፋፋ የሚያሞግስ ወይም ደግሞ በቃ ሪያሊቲ ከእውነታ ጋር የተያያዘ ነገር ስንሰራ እነሱ የመስጠት አቅማቸው ይጨምራል ማለት ነው። ላይፍ ከገባን በኋላ በዛ አይነት መንገድ። ሶስተኛ ምንድነው ሾፒንግ ነው። ኦንላይን ሾፒንግ፣ ይሄ አፍሌት ማርኬቲንግ የሚለው ማለት ነው። እነዚህ ከአማዞን ጋርና ሌሎች ጋር አያይዘን ምንድነው መሸጥ ነው። ምርቶችን ሽጠን የነዛን ኮሚሽን መቀበል ነው። የሸጥንበትን ዋጋ መቀበል እንደ ሚዲያተር ሆነን በመካከል ሽጠን የዛን ምንድነው መቀበል ነው። እንደ ኮሚሽኑን
መቀበል ማለት ነው። አሽጠን ያሸጥንበትን መቀበል። ከዚህ በላይ ሽጠው ተብለን ሊሆን ይችላል፣ ወይም ደግሞ ሽጠን ያሸጥንበትን ነገር መቀበል ነው። በዛ ላይ ምርቶችን ምን ሞቲቬት ማድረግ ማለት ነው። በቃ ፕሮዳክቶችን እዛ ጋር ሞቲቬት ማድረግ በእኛ አካውንት የነሱን ፕሮዳክት ሞቲቬት አድርገን አስተዋውቀን ምናምን ከዛ ምንድነው እነሱ ይከፍሉናል ማለት ነው። በዚህ መንገድ በሶስት ወይም በአራት መንገድ በጣም ማግኘት ይቻላል። ግን ከዚህ በበለጠ ሁኔታ ከክሬተር ሪዋርድ ፕሮግራም እንዴት ማግኘት ይቻላል ለሚለው መጀመሪያ ምንድነው ኮንቴንቱን እንትን መቀየር፣ ሪጅኑን መቀየር፣ ከኢትዮጵያ ውጭ ማድረግ፣ ከዛ በኋላ ደግሞ ምርጥ አይዲያዎችን መስራት፣ ከዛ አፕላይ ማድረግ። ያ በቃ በዚህ መንገድ ይቻላል። እንግዲህ ቀጣይ በምን እንትን እንደምል እዚህ ጋር ካስቀመጣችሁልኝ እሰራለሁ ቀጣዩን ማለት ነው። በምን ልስራ ወይም ደግሞ እንዴት ነው የሚለውን ከዚህ ስር ኮሜንት ማድረግን አትርሱ። በቃ ከምንም በላይ ማለት ነው እሱ ነው። ስለዚህ ዋና ሚስጥሩን ለማወቅ ከፈለጋችሁ እናመሰግናለሁ።